ሳልሰናበትሽ ደህናዊን ሳልልሽ ሳልሰናበትሽ ልቅሶ ሮሮ እንጉርጉሮ ትካዜ ማጣት ስንብት ተስፋ ቢስነት ልመና ተማጽኖ በብዙዎቻችን ሙዚቃ የደስታ ወይም የጊዜ ማሳለፊያ ሊሆን ይችላል። ለአንዳንዶች ግን ሙዚቃ የደንባ መምጫ የውስጥ ብሶት ማሳያ መስታወትና የህይወት ሰቆቃ መተንፈሻም ጭምር ነው። በኢትዮጵያ የሙዚቃ ታሪክ ውስጥም እንደሱ ልብን ሰባብሮ የዘፈነ እንደሱ በትርጉም የከበረ እንጉርጉሮ ያዜመ ድምፃዊ የለም ቢባል ማጋነን አይሆንም። የትዝታው ንጉስ አርቲስት አክሊሉ ስዩም እርሱ ሲያድግም ብቸኛ ልጅ ነበር። ሲኖርም በብቸኝነት ኖረ። ሲሞትም እጅግ በሚያሳዝን ሁኔታ ብቻውን ነበር። ለመሆኑ የዚህ ድንቅ አርቲስት ሕይወት ውስጥ ምን ተከስቶ ነበር? ሁለት ጊዜ ሚስቶቹን በጓደኞቹ በጠላቶቹ የተነጠቀበት፣ ሁለት ጊዜ ልቡ የተሰበረውና የሚወዳት ልጁን በወጣትነቱ በሞት የተቀማው ያ ያላለቀለት የሕይወት ድራማ ምን ይመስላል? ዛሬ የብቸኛውን አክሊሉ ስዩምን እውነተኛ ልብ የሚነካውና እንባ የሚያስመጣውን ሙሉ ታሪክ ይዘንላችሁ ቀርበናል። ከናንተ ብቻ የሚጠበቀው እንደተለመደው ነጭና ቀይ ቀለማትን መታ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። ቪዲዮውን እስከ መጨረሻ በጥሞና እንድትከታተሉት እየጋበዝኩ ሳብስክራይብ ሳታደርጉ የምታዩ ካላችሁ አሁን ነው ሳብስክራይብ በማድረግ የደወል ምልክቷንም ተጭናችሁ እንድትመለከቱ ስል አሳስባለሁ። የሃር ቀሚስ ጥልፏ አልቦና ድቁቷ ድምቀትን ሰጥቷታል ተመላው ውበቷ ፀሐይ መከለያ። አክሊሉ ስዩም በጎንደር ተወለደ። ጻድቁ ዮሐንስ ትምህርት ቤትም ተማረ። አያቱ ጋር ማደገ። በደርግ ዘመንም ተወዳጇ የነበረችውን ሂሩት ጀንበሩን አገባ። ደጃዝማች ጀንበሩ የወልቃይትና ወገራ ግራዝማች ነበረ። ከሂሩት ጋርም ተዋደዱ፣ ልጅም ወለዱ። በሚዘፍንበት ቦታና ሲኒማ አዳራሽ ሁሉ አይላቀቁም ነበር። ሲበዛ በጣም እጅግ ቆንጆ ነበረች። ዛሬም ጎንደር በሕይወትም አለች። በየክፍለ ሀገሩም ሙዚቃ ሲያቀርብም አትለየውም ነበር። አክሊሉ ስዩም ሳራና ቴዲ የሚባሉ ልጆችንም ከሂሩትም ወልዷል። በጎንደር ዝናው የናኘለትም ጊዜም ነበር። የሷ ውበት ግን ጠላት ሳበበት። ብዙ ሰዎችም ይመኟትም ነበር። ሊቀሙትም የሚፈልጉ ብዙዎች ነበሩም ይባላል። በኋላም ግን በመካከላቸው አለመግባባትም ተፈጠረ። ህልሜ ነሽ የኔ ትልሜ ሁሌም እመኝሽ፣ ህልሜ ነሽ የኔ ትልሜ ሁሌም እመኝሽ፣ ተስፋ ይኖር ይሆን ዳግመኛ ላገኝሽ፣ ዳግመኛ ላገኝ። በ1977 ዓመተ ምህረት ሀገሩን ጥሎ ወደ ኤርትራም ተሰደደ። ከዚያ በኋላም ቢዘፍነው የማያልቅ እንጉርጉሮም አስከተለ። ሳልሰናበትሽ የሚለው ካሴትም በ1978 ዓመተ ምህረትም ወጣ። ቀጥሎም ባወጣቸው ተከታታይ ዘፈኖች ውስጥም ያቺ የሚወዳት ሚስቱም አለች። የሚወራው ነገርም ብዙ ነበር። ውስጡን መናገር ባያስፈልግም አስመራ የሄደው ግን በብስጭት ነበር። ሚስቱን የቀሙት ሰዎችም አሉ የሚባለው ንግግር ልክ የሚያስመስለው እዚህ ላይ ነበር። ከ3 ዓመታት በኋላም ሂሩት ወደ አስመራ ሄደች። ለማስታረቅ የተደረገው ሙከራም አልቀጠለም። አይታው ተመለሰች። ከተመለሰችም በኋላ ባላገባች፣ ልጆችም ወለደች። እንደ እናት ማለት እኔን ውሃው በላኝ ሽሮልኝ አልወጣ። አክሊሉ በአስመራ ቆይተው አንዲት ወጣትም አገባ፣ ልጆችም ወለደ። ያገባት ሚስትም የሥራ ባልደረባው የነበረ ሰው ነጥቆ አገባበት። አክሊሉም በድጋሜ ልቡ ተሰበረ። ሰባብሮኝ ትዝታሽ ስቃዬን አብሮ አደጌ ሆኖኝ አብሮ አደጌ ሆኖ ዘፈኖቹ አሁንም የባሰ እንጉርጉሮ ብቻ ሆኑ። ከ1983 ዓመተ ምህረት ጀምሮ እስራኤል ነበር የኖረው። በዚያም ቆይታው ዝነኛ የሰርግ ዘፋኝ ሆኖ ይሰራም ነበር። ትዳሩ ፈርሶ ብቸኝነት ዜማውን እያሰማ ለሌሎች ድምፃውያን የዜማ ስራዎችንም እየሰራም ቀጠለ። ለኤፍሬም ታምሩ ወርቅ ዜማዎችን ሰርቶለታል። ለሐመልማል አባተ፣ ለህብስ ጥሩነህና ሌሎች ተወዳጅ ዜማዎችንም ሰርቶም አበርክቶላቸዋል። የእውነተኛ ቀኑ መለስ ሲመጣ መለስ
በ2000 ዓመተ ምህረት አካባቢ አዲስ አበባ መጥቶ ሙዚቃ ቤትም ከፍቶ መስራት ጀምሮም ነበር። ብዙም አላስደሰውም ነበር። አክሊሉን ይተካል የተባለው ልጁ ቴዲ በ1998 ዓመተ ምህረት ከዚህ ዓለም በሞት ተለየበት። የዚያ ማዶ ወፍረሪ ብሶቴን ንገሪ የዚያ ማዶ ወፍረሪ ጭንቀቴን ንገሪ። ያ ተጨማሪ ሐዘን ሆነበት። በ2004 ዓመተ ምህረት ሳራ አክሊሉን ለመዳር ወደ ጎንደርም መጥቶም ነበር። ከወራት በኋላም በዚህ ዓመተ ምህረት እስራኤል ውስጥም የሞቱ ዜናም ተሰማ። ህመም ሆነ ብሶት መለየት ሰባብሮኝ ትዝታሽ ስቃዬን አብሮ አደጌ ሆኖኝ። በአክሊሉ ሕይወት ውስጥም ዘፈን ፈጠራ ብቻ አይደለም። ዘፈን የውስጥ ብሶት ማሳያ መስታወት ነው። አክሊሉ ስዩም ሲያደርገው የነበረውም ይህንን ነበር። ሲያድግም ብቸኛ ልጅ ነበር፣ ሲኖርም ብቸኛ ነበር፣ ሲሞትም ብቻውን ነበር። አርቲስት አክሊሉ ስዩምም ነፍሱን ከደጋጎቹ ጎን ያስቀምጥልን እያልን ፈጣሪን እንጸልይለታለን። ማሳ መሳይ የአውዳሩ ቤቷ ጎንደር ድንቢያ መስኩ ካናዳር ነው ቤቷ። ማሳ መሳይ የአውዳሩ ቤቷ ጎንደር ድንቢያ መስኩ ካናዳር ነው ቤቷ። አርቲስቶች ያርፋሉ፣ ስራዎቻቸው ግን ትውልድን የተሻገሩ ይኖራሉ። አክሊሉ ስዩም የብቸኝነት የፍቅርና የጥበብ ጥግ ያሳየን ድንቅ አርቲስት ነው። የእናንተስ የአክሊሉ ስዩም ዘፈኖች ውስጥም ይበልጥ ልባችሁን የሚነካውና የምትወዱት የትኛው ዘፈኑን ነው? የሱን ዘፈኖች ስትሰሙ የምታስታውሱት ልዩ የህይወት አጋጣሚዎች አላችሁ? ሐሳባችሁን በኮሜንት መስጫ ላይ አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግና ለሌሎች የሙዚቃ ወዳጆች ሼር እንድታደርጉ በትህትና እጠይቃችኋለሁ። በቀጣይ የትኛው ባለ ታሪክ እንዲሁም አርቲስት እንድሰራላችሁ ትፈልጋላችሁ? መልሱን በኮሜንት ላይ አስቀምጡልን። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ከዚህ የተሻለ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ። ህልሜ ነሽ የኔ ትልሜ ሁሌ የምመኝሽ፣ ህልሜ ነሽ የኔ ትልሜ ሁሌ የምመኝሽ። ተስፋ ይኖር ይሆን ዳግመኛ ላገኝሽ፣ ዳግመኛ ላገኝሽ። ህልሜ ነሽ የኔ ትልሜ ሁሌ የምመኝሽ፣ ህልሜ ነሽ የኔ ትልሜ ሁሌ የምመኝሽ። ተስፋ ይኖር ይሆን ዳግመኛ ላገኝሽ፣ ዳግመኛ ላገኝሽ።